በጣም ያሳፍራል። ግን በቃ መናገር ግዴታ ስላለብኝ ነው። ቤተሰብ አልተገረዝኩም። ሰኑ ነው ያልተገረዝኩም። ምን አለ? እኔ አልሰማሁም። አልተገረዝኩም። አልተገረዝኩም። ልጅ ያለው መርፌ ምናምን ስለምፈራ ማዘር አለ። ሰኑ ምን ይሆንሽ? አትሳቂ አላልኩም? አትሳቁ አላልኩም? እጭ እኔ ልሄድ ነው። አልተገረዝኩም። ምን በቃ እስቲ አውልቅና ያሳየን። አውልቆ ያሳየን። አውልቅ ያሳየን። ሰላም፣ እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ትንሽ ለየት ባለ ቪዲዮ መጥቻለሁ። ማለት እስከዛሬ ለማንም ሰው በጣም በማፍርበት ጉዳይ ነው ዛሬ የመጣሁት እና እስከ መቼ እንደዚህ የሆንኩ እንደምዘልቅም አላወኩም። ብቻ በጣም እንደ ወንድ ልጅ ትንሽ ሼም ነው ብዬ አስባለሁ። በጣም ሼም ብቻ ሳይሆን እኔ በጣም የምሳቀቅበት የማፍርበት ጉዳይ ነው። ለማንም ሰው ተናግሬም አላቅም፣ ለማንም አሳይቼም አላቅም። ያው ይሄንን እንድታቅ የምትችለውም ያው ቤተሰቦቼ ናቸው፣ የቅርብ ሰው እናቴ እና ወይ ፋዘር እነሱ ናቸው ሊያውቁ የሚችሉት እና ከዛ ውጪ ሌላ ማንም ሰው አያውቅም። ምን ብዬ ዛሬ ለነዳጊም ለእናንተም ለፋሚሊዎቼ ምን ብዬ እንደምነግራችሁ አላቅም። ብቻ በጣም እየተሳቀቅኩበት ያለሁበት ጉዳይ ስለሆነ ምክንያቱም ነገ ላይም አሻራ ሊያሳድር የሚችል ነገር ነው። በጣም አስከፊ ሁኔታ ላይ ነኝ እና ከጎኔ ሰው ያስፈልገኛል። የሚያበረታታኝ፣ የሚያግዘኝ፣ የሚያጽናናኝ ሰው ያስፈልገኛል። ምን ብዬ ሰኑ ጋር ረጅም ርቀትን ሳስብ ስመኝ እሷን ነገሮችን ደብቄ እስከ መጨረሻ መሄድ አልችልም። ግዴታ መንገር ያለብኝ ነገሮች አሉ። ለዳጊም እንደዛው ለመንገር በጣም አስቸጋሪ ነው። እናንተም እንዴት እንደምትረዱኝ አላቅም፣ ግን ያው ሊያስደነግጣችሁ እንደሚችልም አውቃለሁ ቤተሰብ እና እኔ ቤተሰብ በጣም ያሳፍራል። ግን በቃ መናገር ግዴታ ስላለብኝ ነው። ቤተሰብ አልተገረዝኩም። እንዴት እስካሁን ልትሉኝ እንደምትችሉ አውቃለሁ። ግን ደግሞ በቃ ይህን ነው ለነዳጊ መንገር የፈለኩት። አልተገረዝኩም። እኔ ቤተሰብ እንዴት እስካሁን ቆየ ልትሉኝ ትችላላችሁ። ግን እኔም ነፍስ እስከማውቅ ድረስ ቤተሰቦቼን የጠየኳቸው ነበር። ነፍስ አውቄ ራሱ በጣም ፍራቻ አለብኝ። የመርፌ ሆስፒታል የሚሄድ ከባድ ፍራቻ ነው ያለብኝ ቤተሰቦቼ ሲነግሩኝ ማለት ነው። እና በዛም ፍራቻ ምክንያት እኔ ሳልፈልግ እንደቀረው እነሱ ቢያስገድዱኝም በጣም እንትን እንዳልኩ ነው የተነገረኝና እስካሁን ድረስ ቤተሰብ አልተገረዝኩም። ከዚህ በኋላ ግን ይህንን ነገር ይዤ መቆየት አልፈለኩም። ከዚህ በኋላ ትልቅ ልጅ ህፃን ልጅ አይደለሁም። ብዙ ነገር ነው የሚጠበቅብኝ እና ሳልገረዝ እስከዚህ ድረስ ቆይቻለሁ። ከዚህ በኋላ መገረዙ በጣም ከባድ ቢሆንም ግን ደግሞ ምንም አማራጭ የለኝም። ይህንን ነገር ለማንም እስከዛሬ ነገር ያላቅም ቤተሰብ ለእናንተም ስነግር በጣም እያፈርኩ እና የተሸማቀቅኩ ውስጥ የሚሰማኝ እኔና ፈጣሪ ብቻ ነን የምናውቀው። በጣም ከባድ ነው እና አልተገረዝኩም። ምን ብዬ ለሰኑና ለዳጊ እንደምናግራቸው አላቅም። ሀሳባቸውን ባቅ ደስ ይለኛል። በተለይ ደግሞ የሰኑን ሀሳብ ምን እንደሆነ በዚህ ዙሪያ ማወቅ እፈልጋለሁ። እንዴት ተቀበል
በጣም ከባድ ነው። ብቻ ግን እነሱ ከጎን ሆነው አበረታተውኝ ይሄን ነገር ለአንዴና ለመጨረሻ ጊዜ እንትን ማለት ፈልጋለሁ። ብቻ እባካችሁ ቤተሰብ አበረታቱኝ። እናንተ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አሳውቁ እና እስከ መጨረሻው ድረስ ተከታተሉ። እንዲሁም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ያው አሁን ደግሞ እንደምንም ብለን 19000 ደርሰናል። 20000 ልንገባ የተወሰኑ ጥቂት ሰዎች ብቻ ናችሁ የቀራችሁት ማለት ነው። እናንተም ሞላ ብላችሁ 20000 ገብተን አብረን ለመደሰት ያብቃን እና እስከ ቪዲዮ መጨረሻ ድረስ ተከታተሉ። ብቻ በጣም ፈርቻለሁ። አላቅም ምን ሊፈጠር እንደሚችል እና አብራችሁን ቆዩ። ላይክ ማድረግም እንዳትረሱ። ቤተሰብ እንግዲህ በር ላይ ደርሰናል። ያው ሰፈር አካባቢ ነበረን እና አሁን ደግሞ ገብቼ የማናገራቸው ይሆናል። ትንሽ ከበድሮም ጀምሮ እንደምታውቁት ሰፈራ ትንሽ ያልበኛል እና በጣም ፈርቻለሁ። ገብቼ ምን እንደምላቸው አላቅም። ብቻ አብራችሁን ቆዩ። እስከ መጨረሻው ድረስ ተከታተሉ። ወዳችኋለሁ። ሰኑ ኩቻ ሰኑ እንጂ እኔ ካጠገብህ ሆኜ ባላጫወትህም ገላህን አቅፌ ምንም ባልስምህም በመንፈስ ካንተ ነኝ መቼም አልለይ። በሀሳብ መነጽር ሁሌ ነው የማይ ውቅያኖስ ባህሩ አናትመስ ቢጋርደኝ ወዳንተ መምጣቴን ማንም አያግደኝ። መምጫ መንገድ ሁሉ ቢተገቢ እንዴት ነው? ደንስ እንዴት ነው? እግዚአብሔር ይመስገን። ደህና ነሽ? ሁሉ ሰላም? ምን ሸጋንሽ? አምሮብሻል በል። እስቲ አምሮብሻል። ለኔ ሰና ደህና ነኝ። እንዴት ነው? ኩቻ የለም? ወለ ውስጥ ጥሪ ውስጥ ተኝቷል? እስቲ ጥሪዋ እንዴት ነው? አለን ስራ እንዴት ነው? ዮ እስኪ ሰላም ነው። ምንድን ነው ፊት? አይ ስልክ እኮ እያየሁ ነበር። አንድ ላይ ነበር እኮ ሰው። ደህና ናችሁ? ደህና ነን። የኔ አካል ለምለም ጠፋች። ወስ ጉድ ጠፋች አለን። እኛ ምን ጠፋለን? አንተን እንጂ የጠፋው። እኔማ ጠፋለሁ። ከዳችሁኝ። እኔ እንዴ ነው የምንከዳው? አንተን የመሰለ ሰው ይከዳል እንዴ? ምን የመሰለ አንተን የመሰለ ሰኑ እንዴት ነሽ? ትንሽ አሟታል። ያያል ድምጿ አምሮባታል። ትንሽ ገረጣች። አዎ እኮ ድምጽ ያመማት ነው። ከሱ ግን ይሻላል። የሁለቱም እንዲሁም ይሻላል። የሁለቱም የሁለቱ ይሻላል። እጂ እሱ ጋር እጂ እቅፍ አድርጋት። እሺ በደምብ እቅፍ አድርጋት እና እንዴት ነህ? አለን እግዚአብሔር ይመስገን። ዛሬ ምን እግር ጣለ? ዛሬ በጣም ከባድ ጉዳይ ላማክራችሁ ነው። ላማክራችሁም ልነግራችሁም የደበቅኳችሁን ነገር ልነግራችሁ ነው። ለኛ? አዎ አንቺም ለሁለታችሁም። የምር ነው? ምን ተደብቀኛለህ አንተ? አንተ መንገር በጣም አሳፋሪ ነገር ነው። በጣም እንጃ አላውቅም። አሁን በጣም ያፈርኩ ነው። ታፈረኛል። እባክህ ንገር። ምን አለ ሳስፔንስ ያደርግ ሳንሰማው ምን እየሆነ ነው? እኛ ደግሞ ምንድን ነው? ንገራት። በጣም ያሳፍራል። በጣም እያፈርኩ ነው መንገድ ራሱ ነው። ያ ምንድን ነው? ምን ሆኖ ነው ሰውዬ ምንም አትለኝም። ምንም ነገር እንደማትለኝ ከነገር አስቅም። አንተ እኔ ለምን ነው የምስቀው? አስቅም። ማስቅ ከሆነ አልስቅም። አስቅም። አይ እንደዛ ከሆነ አልስቅም። ያሳፍራል ግን አትስቅም። እኔ አልስቅም። አልስቅም ካልክ ነው ነገሩ። አልስቅም። ሰውዬ ሰኑ አንቺስ? አትስቅም። እሷ ያው ለምን እንደሳቀች አይደል? እኔ ምንድን ነው? አትሳቁ ብያለሁ እኮ። አልነግርም። አንተ እኮ ነው የምታስቀው። እሺ አትሳቁ። እሺ አንስቅም። በእውነት አስቀው። እኔ
ከልጅነቴ እስካሁን ስመጣ ማለት እድሜ እስካሁን ይሄ ሰው ምን የሆነ ነው? ምን እድሜ ሙሉ ነገር ተው በል። ምንድነው? ይሄ ጉራ አትሳቁ፣ አልነግርም፣ አትሳቁ። እሺ በቃ እኔ በቃ እሺ። አሁን ለምሳሌ ህፃን ልጅ ሲወለድ መጀመሪያ ክርስትና አለ። ከክርስትና ቀጥሎ እኔ ባህላቶችን ከክርስትና ቀጥሎ ያለ የሚቀጥለው የህፃን ልጅ ነገር ምንድን ነው እንዴ? ብዙ ነገር አለ። እኔ እንጃ። ሰውዬ ነገር በእናትህ አንተ ህፃን ነህ እንዴ? እሺ ያ ከዛ ምን እያወራ ነው? ቆይ እኔ ግራ ገብቶኛል። አብዳል እንዴ ሰውዬ? አይደለም። እሺ በቃ እነግራቸዋለሁ። እሺ የመጨረሻ ጊዜ አስቅም አልስቅም። ሰውዬ አንቺም አስቂም። ሰኑ ነው ያልተገረዝኩም። ምን አለ? እኔ አልሰማሁም። አልተገረዝኩም። ወይኔ ዳጊ አሬ ሰውዬ ችግር አለ። ሰው አልተገረዝኩም። አውቆ ነው የምር ነው። አትበል ሰውዬ አልተገረዝኩም። ልጅ ያለው መርፌ ምናምን ስለምፈራ ማዘር አለ። ሰኑ ምን ይሆንሽ? አትሳቂ አላልኩም? አትሳቁ አላልኩም? እጭ እኔ ልሄድ ነው። አልተገረዝኩም። ምን በቃ እስቲ አውልቅና ያሳየን። አውልቆ ያሳየን። አውልቅ ያሳየን። ነይ አንተ የምርህን ነው? ምን ያሳፈራችሁኝ ነው አንተ ሰዎች? በቃ ነው ይላል። የት ነው የምትሄደው ሰውዬ? እኔ ትስቁኛላችሁ እንዴ? እሺ ነው አንቺ ነህ አልተገረዘም። እስቲ ምንድን ነው? እስቲ አሳየና። አልተገረዝኩም። በቃ አሳየና። መርፌ ምናምን ስለምፈራ አልተገረዝኩም። ችግር አለው? ቆይ አሳየን። ሰኑ ችግር አለው? ወይኔ ውርደት ቅሌት ችግር አለ። ሰኑ ሳልገረዝ አገባሻለሁ። አንቺን ሳልገረዝ አላገባትም። ሰኑ ኢየሱስ ስም እስቲ አሳየና ሰውዬ። እስቲ ዞርና አሳየን። አሳየና። እሺ የሚያሳፍር ነገር ነው። ኢየሱስ ስም ያሳፍራል። ሰኑ ይሄ ከዚህ ጋር ነው። አንቺ አንተ ምን ሆነህ ነው? ይወልዳል እኮ ብቻውን ነው። አይ ሰኑ እንዳስቁ ብያለሁ እንደ ነገርኳችሁ። እንደዚህ ትስቃ ታሽቃቃ እኔ ሳክሽ ሰኑ አንቺ ላንቺ እኮ አንስ ግን በቃ አሁን ከዚህም በኋላ እንደሚደብረው ከሆነ አንስ። ለምን አይደብረኝም? እኔ በጣም ነው ሰው ፊት ከጓደኞቼ ጋር ለመታጠብ ያሳፍረኝ። ሰኑ ግን ስንጋባ ታያለሽ። አታሳያለሁ ላይ ስንጋባ ከፈለጋችሁ አሁን ማሳየት ቀስ ብላ ሾፈች እኮ ነው። አንተ የምር ነው? በይ አቡዬ ምን ሆነ ነው? አርቤ ቤት ምናምን ለመገረዝ እኮ ሄጄ እንትን ብዬ ፈራው። መላጭ መቀስ የዘለልኩ ነው መጣው። ታገቢኝም ሰኑ ተይ ባልገረዝ አታገቢኝም? አንተ ተሳፍራለህ በእውነት እንትን ይበላ በቃ ተሳፍራለህ። እንትን በቃ አስረግዛለሁ። ተሳስቼ ያው ሰኑ ይሰራል አይደለ? ስለዚህ ብታጋ ችግር የለውም። በእናታችሁ እኔ በጣም እኔ ሰው ፊት እኮ እያፈርኩ እኮ ነው። ወይኔ ምን ለማድረግ ነው? ምን ሆነ ነው? ምን ለማድረግ ነው? መገረዝ አለብህ በእውነት
እዚህ ሰው ተገርዤ እንደዚህ እያልኩ አስቡኝ ነኝ እስቲ ምን ሆነህ ነው አንተ ቢጃማ ትለብሳለህ አንቺ አንተ ምን ሆነህ ነው እንዴት ልሆንሽ ችግር አለሽ ባልገረዝ እንዴት ቤት ጸጣሉ ከዚህ ነው በኋላ ቤት እኮ እኔ አስቸግሬ እኮ ነው ኧረ አርቤ ቢያንስ ማዘር እንዴት እስካሁን ድረስ ኧረ አንተ ምን ሆነህ ነው እኔ እንድታበረታቱኝ ቤት እንትን እናንተ እባክህ ምንድን ነው በኢየሱስ አንተ ምን ሆነህ ነው ምን ይሆነ ነው ያሳፍራል እኮ አንተ እድሜ እኮ ገፋ አይደል ምን እሺ ነው አንተ በቃ አንተ ገረስኩ አይዞህ በቃ ያልፋል ማያልፍ ነገር የለም ችግር አለሽ ተናንተ ታቃችሁብኝ ሰኑን አስመጣስኝ እራድል ያወስነው እኔ መቼ ታቃችሁብኝ ነው እኔ ኧረ እኔ አልሰው እንዳስቁ ቢየ ነገር አንስቅም ብላችሁ አይዞህ በቃ አቡዬ ያው ችግር የለውም ችግር ሰኑ እኮ ሰኑ አትሳቂ እኔ እኮ ላንቺ ስንጋባ ሚስጥር አድርገህ ከምንጋባ ብዬ እኮ ነው ምንድን ነው ስንጋባ ሳትነግረሽ ዝም ብለሽ አይተሽ እንዳደነግሽ አሁን ትጋባላችሁ አልቀረም አልፈልግም እኔን ማግባት አትፈልጊም በቃ ከዚህ በኋላ እንግዲህ ጉድህን አወቀች እኮ በኢየሱስ አትፈልጊም ወይ እኔማ ኧረ በስመ አብ ተገርዟል ብዬ እኮ ነው ያፈቅርሽኝ ሲጀመር እንዴት አይገረዝም ምን ሆነሽ ነው ህፃን ላይ ያለ እኮ ነው ያ ነገር አይደል እንዴ አንተ በቃ ኧረ በስመ አብ አንተ በዚህ እንዴት ተራመዳለህ አሁን እንዴ ያልኩ ነው እንዴ ተግማማ ወይኔ አሁን አታስቁኝ ዛሬም ደግሞ ምን ባረግ ነው የሚሻለው ኧረ ተገረዝ በእግዚአብሔር አቡዬ ሰው ሁሉ ጓደኞቼ እኮ ኩዮቼ አብረን ስታጠብ ያበሽኩኝ እኔ ልንገርህ ተገረዝ ምን ሆነ በኋላ አይ እና እንደዚህ ነው እንደምትሆነው ሰውዬ እኔ መሆን አልፈልግም ግን ከዚህ እድሜ በኋላ ገረዝ አለብህ ሰውዬ አትበድ ከዚህ እድሜ በኋላ አዎ ያስጠላል ምን ሆነ ነው አይ አንተ ሰኑ አይን አባት ሆኛለሽ ኧረ አይን አባት አንተ በእናትህ አትበድ ሂድና ተገረዝ እባክህ ሂድ እንዴት ነው የት ነው ሂጅ የምትገረዘው ሂድ ሰኑ ይዘሽው ሂጂ የምታውቂው ካለ ይዘሽው ሂጂ ሂድ አቡዬ ሂድ ስማ ወለ ማማ እሺ ታውቃለህ ቢያንስ እሺ የሚገረዝ ወይኔ በጌታ በይ እሺ አብረን እንሂድና አስገርዙኝ ሰኑ እኮ መታ ያለች እኮ አሳያት እስቲ አውጣ ኧረ አይነሽን ጨፍኝ እንድታርገሽ ታስቢኝ ያየው ነው ያየችው አየሽ እንዴት ነው እንደዛ በእኛ ያየው ነው አለች እኮ አይተሻል አይ ካየሽው ምናምን እንዴት ነው አረ አውቄ እሳኮ ስጋው እኮ ታውቃለች እኮ እንደተገረዝኩ ለዛ ነው ታውቂያለሽ አረ እንዳላቅ ማንክ ፍራንክ ነው ምን ዘኑ ፕራንክ ተደርገሻል አንተ ፍራንክ አይደለም ፍራንክ አይደለም ፍራንክ ተደርገሻል እንዴት የሁሉ ዘመን ሳልገረዝ መጣለህ አንተ ሲጀመር እኔ መጀመሪያ እንደዛ ሲናገር አውቃለሁ እኔ እንደተገረዘ ምናምን ያው ወንድሙ አይደለው እንዴት ነው የማላውቀው እንዴ ቢያንስ ሽንት ሲሸና እንኳን መንገድ ላይ እንዴት አላየው እንዴ መንገድ ላይ እንኳን አልሸናም አካባቢ መንገድ ሽንት እና ምን ላይ ሽንት ቤት ወላ ሽንት ብቻ ነው አንቺ ግን በጣም ታዝብሻለሁ ካንተ ገረዝክ አላፈቅርም አልሽኝ አይደል ወንድ ልጅ ግዴታ መገረዝ አለበት በጣም ነው ያዘንኩብሽ እኔ በዛ ላይም ደግሞ ባትገረዝ አላገባም ማለት አይ ሰኑ በቃ ባንዴት ይሸወጃለሽ አንቺ ዝም ብለሽ አትሸወጂ እንዴት ነው ማለት ነው ሲጀመር እኔ ጠቀረኝ ነካ ሲያደርገኝ አወኩ አይ ሰኑ እኔ እኮ አላገባም ማለት እኮ ካልተገረዝክ አላገባም ማለት ድሮ አንተ ህፃን ልጅ ነህ እንዴ ምን ችግር አለ እንዳንተ እኮ ያማ ይወልዳል መውለዱ ምን ይሰራል ለስምህ ደስ አይልም አይ ሰኑ ወይ ጉድ በጣም ትችላለህ እንኳን እንዴት አሰብክ ይሄን አይዲያ ግን ደሞ በቀላል ሰኑ በቀላል
ሰኑ ተጀው እና ቤተሰብ ያው የዛሬ ቪዲዮ ይሄን ይመስል ነበር። ያው በዚህ መልኩ ሰኑን ፕራንክ አድርጓል የኔ አካል በደንብ እንዴት አሰብኩ ግን ከባድ ነው እና ደግሞ በቀጣ በቀላለሁ ለእናንተ ለሁለታችሁ እስቲ እናያለን እስቲ ታደሽ ማለት ነው። እኔ እንኳን አልኩኝ ካልተገረስ አላገባም ያልሽኝ እንዴ ቤተሰብ እንወዳችኋለን በያቸው በሰዎች እንወዳችኋለን ሰብስክራይብ አድርጉ ሰብስክራይብ አድርጉ ቻው በይ ሰብስክራይብ አድርጉ እንወዳችኋለን ቻው ሰብስክራይብ አድርጉ እንወዳችኋለን ቻው ቻው ፈጣሪ ሀገራችንን ሰላም ያርግልን እንወዳችኋለን ባይ ትችላለህ